ከእድሜያችን ላይ 1/3 የሚሆነውን ጊዜ የሚያጠፋው እንቅልፋችን ነው። በቂ ምክንያት እንዳለው ላስረዳችሁና ምናልባት ሲያንስበት ነው ትላላችሁ። ለማርገዝም ሆነ ለማስረገዝ ኤስትሮጅን እና ቴስቶስትሮን የሚባሉ የሴክስ ሆርሞኖች መመንጨት ግዴታ አለባቸው። ለእነዚህ ነገሮች መመንጨት እንቅልፍ ትልቁ ሚና ይጫወታል። አጥንታችን ለመጠንከር፣ ጡንቻችን ለመጨመር ግሮት ሆርሞን የሚባለው ነገር ብዙ መመንጨት አለበት። ለዚህም ትልቁን አስተዋጽኦ የሚያደርገው እንቅልፋችን ነው። አእምሮአችን ውስጥ የሚሰበሰበው ቆሻሻ ወይም ባይ ፕሮዳክት ወይም ቶክሲኮች አምሎይድ ቤታ ይባላል። የዚህ ነገር ክሊር የሚደረግበት ጊዜ የሚካሄደውም እንቅልፋችንን ስንተኛ እንደሆነ በአሁኑ ሰዓት ማረጋገጥ ይቻላል። እነዚህንና ለብዙ ችግሮች ወይም ጥቅሞች የሚጠቅመን በቂ የሆነ እንቅልፍ ማግኘት እንደሆነ በአሁኑ ሰዓት በሳይንስና ቴክኖሎጂ ማረጋገጥ ይቻላል። ዋይ ዊ ስሊፕ የሚል በፕሮፌሰር ማቲው ዋከር የተጻፈውን መጽሐፍ ሃይሊ ሪኮመንድ ላደርጋችሁ። ፕሮፌሰር ማቲው ዋከር ማለት የዩሲ በርክሊ የኒውሮሳይንስ እና የሳይኮሎጂ ፕሮፌሰር ነው። ከ20 ዓመት በላይ የስሊፕ ላቦራቶሪ ያለው ብሬን ዌቭ አክቲቪቲዎችን፣ የመሰል ቶን አክቲቪቲዎችን፣ የአይ ሙቭመንት አክቲቪቲዎችን፣ ሌሎችን መሽኖችና ኢኩዊፕመንቶችን በመጠቀም አእምሮአችንና ሰውነታችን ውስጥ እንቅልፋችንን ስንተኛ ብቻ ምን አይነት ነገሮች ይመነጫሉ፣ ምን አይነት ነገሮች ይፈጠራሉ የሚለውን ነገር ክሊርሊ አንደርስታንድ ያደረገ ሰው ከኤንኤፍኤል እስከ ኤንቢኤ ከእንግሊሽ ፕሪሚየር ሊግ እስከ ትልልቅ ቢግ የሆኑ ኦርጋናይዜሽኖች የማማከር ስራ ወይም የኮንሰልቲንግ አገልግሎት በመስጠት በብዙ ሺህ ዶላር የሚከፈለው ሰው ነው። እንደዚህ አይነት ሰው የሚጽፈው መጽሐፍ በነፃ ኦልሞስት በሚቻል ደረጃ አግኝተን አንብበን እኛ የምንችለው ነገር ሁሉ የማድረግ ኃላፊነትም ግዴታም አለብን። እንቅልፋችን ምንድን ነው? በምን መልኩ ነው እንቅልፋችንን የምንተኛው? ምን አይነት ሳይንና ሲምፕተሞችን ማሳየት አለበት የሚለው ነገር አንደርስታንድ ማድረግ የምትፈልጉ ከሆነ ምን አይነት ነገሮችን መጠቀም አለብኝ የሚለው ነገር መረዳት የምትፈልጉ ከሆነ ዋይ ዊ ስሊፕ የሚለው መጽሐፍ እንድታነቡት ሃይሊ ሪኮመንድ ላደርጋችሁ። እንቅልፋችንን ለመተኛት ሁለት ነገር ነው የሚያስፈልገን። አንደኛው ሰርኬዲያን ሪትም የሚለውን ነገር አንደርስታንድ ማድረግ፣ ሁለተኛው ደግሞ የስሊፕ ፕሬሸር የሚባለው ነገር አንደርስታንድ ማድረግ ነው። ሰርኬዲያን ሪትም የሚባለው ሃይፖታልመስ የሚባለው የጭንቅላታችን ክፍል ውስጥ ያለው ሱፐር ካዝማቲክ ኒውክሊየስ የሚባል ክላስተር ኦፍ ኒውሮንስ አሉ። የእነዚህ ነገሮች ስራ ነው እንቅልፋችን እንዲመጣ የሚያደርገውን ነገር የሚሰሩት። ይሄ ሱፐር ካዝማቲክ ኒውክሊየስ የሚባለው ነገር በጠዋት ብርሃን ካሳየነው 16 ሰዓት የሚሆን ጠብቆ ማታ ሲመሽ እንቅልፋችንን እንድንተኛ የሚረዳንን ሜላቶኒን የሚባለውን ነገር በማመንጨት ጭንቅላታችንን የእንቅልፍ ስሜት እንዲሰማው የማድረግ ሂደቱን ይጀምራል። ሁለተኛው ስሊፕ ፕሬሸር የሚባለው አዲነስን የሚባለውን ትልቁንና ዋናውን ነገር በማመንጨት እንቅልፋችንን ሳንወድ በግዳችን በፍጥነት እንድንተኛ የሚያደርገንን ነገር የሚያመነጨው የእነዚህ የሁለት ነገሮች ድምር ነው። እነዚህ ነገሮች ከገባን በአግባቡ የምንጠቀመው ከሆነ በቀላሉ አልጋችን ላይ ስንወጣ በ2-3 ደቂቃ ለመተኛት እንችላለን። ጥቅማቸው ምንድን ነው፣ ጉዳታቸው ምንድን ነው የሚለው ነገር አንደርስታንድ ማድረግ የምትፈልጉ ከሆነ የመጀመሪያው ሱፐር ካዝማቲክ ኒውክሊየስ የሚባለው ሃይፖታልመሳችን ውስጥ ያለው ነገር በዋነኝነት አክቲቬት የሚያደርገው ላይት ወይም ብርሃን ነው። ስለዚህ ጠዋት እንደተነሳችሁ በቻላችሁት አቅም በመጀመሪያ 20-30 ደቂቃዎች ውስጥ ብርሃን እንድታገኙ ከቤታችሁ ወጥታችሁ ፀሐይ ኖረም አልኖረም ስራ ኖራችሁም አልኖራችሁም ወጥታችሁ የፀሐይ ብርሃን ወይም የብርሃን ኤክስፖዠር ካደረጋችሁት ይሄ የሰርኬዲያን ሪትም የሚባለው ነገር አእምሮአችሁ ውስጥ ያለው ነገር ስራውን በመጀመር ለእንቅልፍ የሚያስፈልገውን ፕሮሰስ ይጀምራል ማለት ነው። ከዛ ውጪ የስሊፕ ፕሬሸር የሚባለው ነገር በዋነኝነት ሴሎቻችሁና አእምሮአችሁ ውስጥ ያሉት ኒውሮንሶቹ በብዛት የሚጠቀሙት ኤነርጂ ATP ይባላል። አዲኖሲን ትራይፎስፌት የሚባል ነገር ነው። የእነዚህ ነገሮችን በመጠቀም የሚያመነጨው ዌስት ወይም ባይ ፕሮዳክት አዲኖሲን ይባላል። የእነዚህ ነገሮች በበዛ ቁጥር ማታ እንቅልፋችሁን እንድትተኙ ፕሬሸር የሚያደርጋችሁ የአዲኖሲን መከማቸት ነው። ይህንን ነገር በኔጌቲቭ ኢንፍሉዌንስ የሚያደርገው ነገር ምንድን ነው ካላችሁ የካፌኔትድ የሆኑ ቤቨሬጆች፣ እነዚህ ነገሮች ኮፊ፣ ሻዮች፣ የተለያዩ ለስላሳ መጠጥና የኤነርጂ ድሪንኮች፣ ፓኬጅ ፕሮሰስ የተደረጉ ምግቦች ውስጥ ያሉት ካፌን የሚባለው ነገር የአዲኖሲን ሪሴፕተሮችን ሄደው ብሎክ በማድረግ ጭንቅላታችን የእንቅልፍ ስሜት የሚሰጠውን ሲግናል በኔጌቲቭ ኢንፍሉዌንስ ያደርጉታል ማለት ነው። ይሄን ያህል ስለ እንቅልፋችንን ሊጠቅሙንና ሊጎዱን የሚችሉት ነገሮች እነዚህ ሁለት ነገሮች እንደሆኑ የምታውቁ ከሆነ አእምሮአችንና ሰውነታችን ውስጥ ምን አይነት ጥቅምና ጉዳት አለ የሚለውን ነገር ላስረዳችሁ። የመጀመሪያው አእምሮአችን ውስጥ 3-4 ነገር ወሳኝ የሆነ ነገር ልንገራችሁ። በዋነኝነት አእምሮአችን እንቅልፋችንን ስንተኛ ብቻ
ሽሪንክ በማድረግ ሳይዙን በመቀነስ CSF የሚባል ነገር አለ። ሴሬብሮ ስፓይናል ፍሉይድ የሚባል ነገር ነው። ይሄ ክሊር የሆነ ፈሳሽ አንገታችን በላይ ያለውን የቆሻሻ ሲስተም የሚያስወግድበት ሲስተም ሊምፋቲክ ሲስተም ይባላል። ከአንገታችን በታች ያለው ሊምፋቲክ ሲስተም ይባላል። አይምሮአችን ሽሪንክ ሲያደርግ ይሄንን ፈሳሽ በማመንጨት ውስጥ የተከማቸውን ቆሻሻ አምሎይድ ቤታ የሚባለውን ከአልዛይመር ዲዚዝ ጋር የሚገናኘውን ነገር ክሊር የሚያደርግልን እንቅልፋችንን ስንተኛ ብቻ ነው። እዚሁ አይምሮአችን ውስጥ እያለን ደግሞ ሁለት ምክንያቶችን ልጨምርላችሁ። አንደኛው ሜሞሪ ኮንሶሊዴሽን ይባላል። ይሄ ደግሞ ቀኑን ሙሉ የተማርነውን፣ ያነበብነውን፣ የተለማመድነውን ብዙ ፋክትስ እና ኢቨንትሶችን የማስታወስ ሂደቱን እንዲጨምርልን የሚያደርገው መጀመሪያ ሪከርድ የተደረገው ሂፖካምፐስ የሚባለው ነው። ረጅም ጊዜ ማስታወሻ የሚሰራው ኮርቴክስ የሚባለው የጭንቅላታችን ክፍል ነው። ወደዚህ ለመላክ የሚሰራው መስመር የሚዘረጋው መስመር እንቅልፋችንን ስንተኛ ብቻ እንደሆነ በሳይንስና በቴክኖሎጂዎች ማረጋገጥ ይቻላል። ሌላ የምነግራችሁ አንድ ትልቅ ወሳኝ የሆነ ነገር ምንድነው? አይምሮአችን ውስጥ በሁለቱም ሄሚስፌራችን ያለው ሂፖካምፐስ የሚባል ነገር አለ። ይሄ በተለያየ ጊዜ ማነሳላችሁ ከስሜት ጋር የሚገናኝ ነገር ነው። እንቅልፋቸውን በአግባቡ የማይተኙ ሰዎች የዚህ የአመግደላ ኦቨር አክቲቭ መሆን፣ ሃይፐር አክቲቭ መሆን ጠዋት ከእንቅልፋቸው እንደተነሱ ከሚስቶቻቸው ጋር፣ ከባሎቻቸው ጋር፣ ከልጆቻቸው ጋር፣ ከቤተሰቦቻቸው ጋር መንገድ ላይ እስከ መስሪያ ቤት ድረስ በትንሽ በትልቁ ቱግ እንዲሉ የሚያደርጋቸው ነገር የዚህ የአመግደላ ኦቨር አክቲቭ መሆን እንደሆነ ማረጋገጥ ችለዋል። አንድ ሞር ልጨምርላችሁ። አንዳንድ ነገሮች ካዛቲቭ እና ኮሬሌቲቭ የሚባል ነገር አለ። ይሄ ነገር ኢንዳይሬክትሊ ብዙ ተጽዕኖ እንዳለው ማረጋገጥ የተቻለው የሳይካትሪክስ ኮንዲሽኖች ከስኪዞፍሬኒክ እስከ ባይፖላር፣ ከዲፕሬሽን እስከ ሱሳይዳል ቶትስ ትልቁን ሚና የሚጫወተው እንቅልፍ በአግባቡ አለመተኛት እንደሆነ ማረጋገጥ ተችሏል። እነዚህን ሁሉ ነገሮች ከአንገታችን በላይ ነው። ከአንገታችን በታች ያሉት ነገሮች ላይ ደግሞ ማወቅ የምትፈልጉ ከሆነ የተወሰነ ነገር ልበላችሁ። በዋነኝነት የሆርሞን ፕሮዳክሽን እና የኢሚዩን ሲስተማችን ላይ ሆርሞን ፕሮዳክሽን ምንድን ነው ካላችሁ በዋነኝነት ኤንዶክሪን ሲስተማችን የሚያመነጩት ሆርሞኖች መልእክተኞች ናቸው። ሲርበን ሲግናል የሚሰጡን ግሬሊን የሚባለውን ነገር የስሞል ኢንተስታይናችን በማመንጨት ነው። የፋት ሴሎቻችን ደግሞ ሌፕተን የሚባል ነገር በማመንጨት ጠግባቸዋል ብለው ሲግናል ይሰጡናል። እነዚህ ነገሮች ከስም የዘለሉ ናቸው። ያለ ቅጥ እንድንበላ፣ ስኳር ነገሮችን እንድንጠቀም፣ በቀላሉ ወደ ስኳር የሚቀይሩ ነገሮችን እንድናግበሰብስ የሚያደርገን በብዛት የግሬሊን የሚባለው ሆርሞን መመንጨት ነው። እንቅልፋቸውን በአግባቡ የማይተኙ ሰዎች የግሬሊን ፕሮዳክሽናቸው ሃይ እንደሆነ ጠግባቸዋል ብሎ ሲግናል የሚሰጣቸው ሌፕተን የሚባለው ነገር በጣም በጥቂቱ እንደሚመነጭም ማረጋገጥ ችለዋል። ሌሎች ሆርሞኖች ከዚህ በፊት እንዳነሳውላችሁ ቴስቶስትሮን እና ኤስትሮጅን የሚባሉት የሴክስ ሆርሞኖች እርግዝናም ሆነ ለማስረገዝ የሚጠቅሙን ከፈርቲሊቲ እስከ ፕሬግናንሲ የሚጠቅሙን የነዚህ ሆርሞን ፕሮዳክሽንም እንቅልፉን በአግባቡ የማይተኛ ሰው ላይ በጣም በኔጌቲቭ ኢንፍሉዌንስ እንደሚደረግም ይታወቃል። ግሮት ሆርሞን የሚባለው ነገር አለ። ይህ አጥንታችን እንዲጠነክር፣ ጡንቻችን እንዲጨምር፣ ቁመታችን እንዲጨምር፣ የፋት ሜታቦላይዛችን በአግባቡ እንዲሰራ፣ ውፍረታችን እንዲቀንስ በብዙ መልኩ የሚጠቅመን ግሮት ሆርሞን ፕሮዳክሽንም የሚጨምረው እንቅልፉን በአግባቡ የሚተኛ ሰው ላይ እንደሆነ በብዙ ማረጋገጥ ይቻላል። ሌላ ማንሳት የምፈልግላችሁ ከልብ ጋር የሚገናኙ ኢሹዎች ናቸው። ደግሞ ካርዲዮቫስኩላር ዲዚዝ የሚባሉ ነገሮች አሉ። እነዚህ ልብና የልብ ቧንቧችንን የሚነኩ ነገሮችም የወርልድ ሄልዝ ኦርጋናይዜሽን እና የተለያዩ ትልልቅ ኢንስቲትዩሽኖች ያደረጉት ጥናት የሚያሳየውም እንቅልፉን በአግባቡ የማይተኛ ሰው እነዚህ ነገሮች የመጠቃት ቻንሱ ሃይ እንደሆነ ማረጋገጥ ይቻላል። በመጨረሻ ማነሳላችሁ ከኢሚዩን ሲስተማችሁ ጋር ነው። ኢሚዩን ሲስተማችን ላይ በዋነኝነት ትልቁን ስራ የሚጫወተው ሰውነታችን በየቀኑ ካንሰረስ የሆኑ ሴሎችን ያመነጫል። እነዚህ ነገሮች አታክ እያደረገ የሚገልልን ናቹራል ኪለር ሴል የሚባል ነገር ነው። ይህ ስሙ ራሱ ደስ ይላል። ናቹራል ኪለር ሴል። እነዚህ ነገሮች በብዛት የሚመነጩት እንቅልፉን በአግባቡ የሚተኛ ሰው ላይ ነው። አግባቡ ባለመመንጨት ለካንሰርና ለተለያየ ችግር ያጋጥማቸዋል ማለት ነው። አዳፕቲቭ እና ኢሚዩን ሲስተሞቻችን ውስጥ ያሉት ቲ ሊምፎሳይት እና ቢ ሊምፎሳይት የሚባሉ ነገሮች አሉ። እነዚህ ቲ ሴል እና ቢ ሴል የሚባሉት ናቸው። እነዚህ ሰውነታችን ውስጥ የገቡትን ባክቴሪያና ቫይረሶች አታክ እያደረጉ ማስታወሻ ያርገው የሚይዙት ወሳኝ የሆኑ የኢሚዩን ሲስተማችን ናቸው። በዋነኝነት በዋይት ብለድ ሴላችን የሚመነጩ ናቸው። እነዚህ ነገሮች መመንጨታቸው ላይ ትልቅ አስተዋጽኦ የሚያደርገው እንቅልፉን በአግባቡ የሚተኛ ሰው መሆኑን ማረጋገጥ ይቻላል። ሌላ ከዚህ ውጪ የሚነሳው የቫክሲን ኤፊካሲ ውስጥ የተደረገ ጥናትም አለ። ከሄፓታይተስ ቢ እስከ ኢንፍሉዌንዛ ለፍሉ ሻትና ለሄፓታይተስ ቢ የሚሰጡ ፍሉ ሻቶች
ወይም ደግሞ ቫክሲኖች እንቅልፉን በአግባቡ የሚተኛ ሰው አንቲባዲዝ የሚባሉትን ነገር ፕሮዲዩስ በማድረግ ማስታወሻ አድርገው ለዚህ በሽታ መከላከያ ሲስተም ጠንካራ የሆነ ተጽዕኖ የሚያደርጉትም የእንቅልፍ አስተዋጽኦ ትልቅ እንደሆነ ማረጋገጥ ተችሏል። ቁም ነገሩ ምንድነው? እንቅልፋችንን ቢያንስ ከ7 ሰዓት እስከ 9 ሰዓት መተኛት እንዳለብን ማወቅ አለብን። ይህንን ነገር የማናደርግ ከሆነ የዚህ ሁሉ በሽታ ባለቤት እንደምንሆን ማየትና ማረጋገጥ የሚቻልበት ነገር ነው። ስለዚህ ከጥንት ጀምሮ የምናደንቅና የምናከብራቸው ሰዎች እንደነ ኤርስቶትል እና ዊንስተን ቸርችልን ካያችሁ ለእንቅልፍ ያላቸው ቦታ ከባድ እንደሆነ በተለያየ ጊዜ ይናገራሉ። በአሁኑ ጊዜ የእነሱን ምርትና አገልግሎት የምንገዛው ከጄፍ ቤዞስ እስከ ቢል ጌት ለእንቅልፍ ያላቸው ቦታ ትልቅ እንደሆነ በተደጋጋሚ ይናገራሉ። ሌሎች የእነሱን ፕሮግራም በተከታታይ አምሽተን የምንከታተለው ከሌብሮን ጄምስ እስከ ሰሪና ዊሊያምስ እነዚህ ሰዎችም ለእንቅልፍ ያላቸው ቦታ ከባድ እንደሆነ ትልቅ ቦታ እንደሆነ በተለያየ ጊዜ ያነሳሉ። ስለዚህ የእንቅልፍ ጥቅምን አንደርስታንድ በማድረግ በተቻለን አቅም እንቅልፋችንን ፕራዮሪታይዝ በማድረግ እነዚህ ሁለት ነገሮች ላይ በደንብ አድርገን በመስራት የሰርኬዲያን ሪትም እና የስሊፕ ፕሬሸር የሚባለው ነገር በደንብ አንደርስታንድ ካደረግን እንቅልፋችንን ለመተኛት የሚጠቅሙንና የሚጎዱን ነገሮች ለይተን እናወጣለን ማለት ነው። እንደው በአጭሩ ለመግለጽ ያህል እንቅልፋችንን እንድንተኛ የሚጠቅመን ጠዋት ስንነሳ ብርሃን ማየት የሰርኬዲያን ሪትም የሚባለው ሃይፖታልመሳችን ውስጥ ያለው ሱፐር ኪያዝማቲክ ኒውክሊየስ የሚባለው ነገር ብርሃን ሲያገኝ እንቅልፋችንን ቶሎ እንድንተኛ ማታ ላይ ሜላቶኒን የሚባለው ነገር ያመነጫል። ከዛ ውጪ የስሊፕ ፕሬሸር የሚባለው አዲነስን የሚባለው የሴሎቻችን ባይ ፕሮዳክት ነው። የዛ ነገር መመንጨት ከባድ የሆነ የእንቅልፍ ግፊት ስለሚያመጣ ያንን ነገር ብሎክ የሚያደርገውን ካፍኔትድ የሆኑ ቤቨሬጆችን ማስወገድ ግዴታ ይኖርብናል። ከዛ ውጪ እንቅልፋችንን እንዳንተኛ የሚያደርገው ትልቁና ዋና ቁም ነገር ኮርቲዞል የሚባለው የስትረስ ሆርሞን መመንጨት ስለሆነ ማታ ማታ ሩቲን ይኖራችሁ። ለእንቅልፍ መተኛት የሚያስፈልጋችሁ ስሎ የሆነ የተረጋጋ ሩቲን ውስጥ መግባት ነው። ያንን ነገር ለማድረግ አላስፈላጊ ወሬዎችን አቁሙ። አላስፈላጊ ዜናዎችን መስማት አቁሙ። ስትረስ ውስጥ የሚከታችሁን ኮርቲዞል የሚባለው ነገር እንዳይመነጭ በተቻላችሁ አቅም የምታወሩትም የምታዩትም ነገር የሚያረጋጋ ነገር ይሁን። እነዚህ ነገሮች በማድረግ እንቅልፋችሁን በአግባቡ የምትተኙ ከሆነ እነዚህን ሁሉ ጥቅሞች ተካፋይ ትሆናላችሁ ማለት ነው። ስለዚህ ዋይ ዊ ስሊፕ የሚለው በፕሮፌሰር ማቲው ዋከር የተጻፈው መጽሐፍ እንድታነቡት በሪከመንድ አደርጋችኋለሁ። ስላዳመጣችሁን ከልብ አመሰግናለሁ። ቴንክ ዩ